እንኳን ደህና መጣችሁ። እንደዚህ በቅርቡ የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል ኤግዚቢሽን ባዛርና ሲምፖዚየም በአዲስ አበባ ኤግዚቢሽን ማዕከል ይካሄዳል። ይህ ፕሮግራም የተዘጋጀው በኢትዮጵያ ህብረት ስራ ኮሚሽን እና በአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን በጋራ ነው። ስለዚህ ይህንን የተመለከተ አንዳንድ ለህዝብ መድረስ ያለባቸው ነገሮች ለመግለጽ ነው የጠራናችሁ። ስለተገኛችሁ በጣም ደስ ብሎናል፣ እናመሰግናለን። የዚህ ባዛርና ሲምፖዚየም ዓላማ አንደኛ በሁሉም የሀገራችን ክልሎች በዘንድሮ ዓመት በተለይ ግብርና ምርትን በተመለከተ በከፍተኛ ደረጃ ምርት እንዳለ ይታወቃል። እያደገ የመጣውን ምርት ተገቢውን ገበያ እንዲያገኝ ከዚሁ ጋር ተያይዞ የከተማችን ሸማች ህብረተሰብ የገበያ አማራጭ የዋጋ አማራጭ ጭምር እንዲያገኝ ሁለቱን ለማገናኘት የታለመ ነው። ዋነኛው ዓላማው ይሄ ነው። የምርት አይነትም የዋጋም የገበያም አማራጭ ለመስጠት በማሰብ የሚዘጋጅ ነው። ሌላኛው የዚህ ዝግጅት ዓላማ በአምራችና ሸማች ህብረት ስራ ማህበራት በህብረት ስራ ማህበራት በግብዓት አቅራቢና ተጠቃሚ ኢንዱስትሪዎች እንደዚሁም በህብረት ስራ ማህበራትና በመንግስት የልማት ድርጅቶች መካከል ዘላቂ የገበያ ትስስር እንዲፈጠር ለማድረግ ነው። ኤግዚቢሽን አለ፣ ባዛር አለ፣ ሲምፖዚየም አለ። ስለዚህ ኤግዚቢሽኑ ላይ በዋነኛነት ምርቶች፣ ቴክኖሎጂዎች የማስተዋወቅ ስራ ይሰራል ማለት ነው። ባዛሩ ግብይቱን የሚመለከት ነው። ሲምፖዚየሙ ደግሞ የህብረት ስራ ማህበራት ሚና በሀገራችን የብልጽግና ጉዞ ውስጥ ምን ማለት ነው በሚለው ጉዳይ ላይ ወደ 5 የተለያዩ ጽሁፎች ቀርበው በሁሉም ባለድርሻ አካላት ውይይት ይደረጋል። በዚህ መድረክ ከፍተኛ የመንግስት የስራ ኃላፊዎች የፌዴራልም የክልልም ባለድርሻ አካላት፣ የማህበራት አመራሮች፣ የዩኒቨርሲቲዎች ተወካዮች ከህብረት ስራ ጋር በተያያዘ ትምህርት ስልጠና የሚሰጡ ዩኒቨርሲቲዎች ስላሉ እንዲሁም ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ500 ያህል ሰዎች የሚሳተፉበት ሲምፖዚየም ይደረጋል ማለት ነው። ስለዚህ በዚህም በተለይ ሀገራችን ኢትዮጵያ አፍሪካዊት የብልጽግና ተምሳሌት ለማድረግ ባለን ሀገራዊ ራዕይ እና ይህንኑ ራዕይ እውን ለማድረግ ለታቀዱ የአጭር የመካከለኛና የረዥም ጊዜ እቅዶች ስኬት ህብረት ስራ ማህበራት በዋነኛነት የህዝቡን አቅም አስተባብረው እንግዲህ ለብልጽግና ጉዞ ተዋናይ ተብሎ የሚጠቀሱ አካላት አሉ። መንግስት አንዱ ነው። የግሉ ዘርፍ ሁለተኛው ነው። በዋነኛነት በእኛ እምነት የህዝብ አቅም ህዝቡ በተለያየ አደረጃጀቶች በተናጥል ሊፈጽማቸው የማይችላቸው ነገሮች አቃቅሙን ሰብስቦ እውቀቱን፣ ሀብቱን፣ ጉልበቱን ጭምር አሰባስቦ ለልማት የሚያውለው ሶስተኛው ተዋናይ ይሄኛው አማራጭ ነው፣ ይሄኛው ቢዝነስ ሞዴል ነው የሚል እምነት አለና ስለዚህ ይሄ ቢዝነስ ሞዴል ግን በሀገራችን መደራጀት ከጀመረበት ጊዜ ጀምሮ በተለያዩ ሲስተሞች ውስጥ በተለያዩ ስርዓቶች ውስጥ ያለፈ ስለሆነ በሂደቱ በርካታ ለውጦች ስላሉ ያንን ለውጥ አዳፕት አድርጎ ወይም ከለውጡ ጋር አላይን አድርጎ ከመሄድ አንጻር የታዩ በርካታ ጉድለቶች አሉ። በጣም ጥቂቶች ደግሞ ራሳቸውን ከሁኔታ ጋር እያጣጣሙ ከፊት እየቀደሙ ከፍተኛ ሚና እየተጫወቱ ያሉ አሉ። ስለዚህ የእነሱን ሞዴል ስራ ወደ በርካታ ህብረት ስራ ማህበራት አገር አቀፍ እንቅስቃሴ ስለሆነ ወደ ሁሉም ለማድረስ በሚያስችል መንገድ
መግባባት የሚፈጠርበት መድረክ ይሆናል ብለን ያቀድነው። እንግዲህ ዋና ዋና ዓላማዎቹ እነዚህ ናቸው። ይሄን ለማድረግ የተለያዩ ዝግጅቶች ስናደርግ ቆይተናል። ሁለቱም ኮሚሽኖች በአዲስ አበባ ከተማ አስተዳደር እና በፌዴራል ህብረት ስራ ኮሚሽን የተዘጋጀው እቅድ ማዕከል በማድረግ የስራ ክፍፍል አድርገናል። በዚህ የስራ ክፍፍል የተለያዩ ንዑሳን ኮሚቴዎች በማደራጀት ለሶስቱም ፕሮግራሞች ዝርዝር ዝግጅት አጠናቀናል። ለክልሎችና ከተማ አስተዳደሮች በዚህ በሶስቱም በኤግዚቢሽን ባዛርና ሲምፖዚየሙ ዓላማ አስፈላጊነትና ከፍ አድርጎ በማስኬድ ጉዳይ ላይ መግባባት ፈጥረናል ከሁሉም ክልል የስራ ኃላፊዎች ጋር። ከዚህ በኋላ ምርት ምን አይነት ምርት የትኛው ክልል በምን ያህል መጠን በየትኛው መሰረታዊ ህብረት ስራ ማህበር በየትኛው ዩኒየን ሊቀርብ እንደሚችል ወይም ደግሞ በእጅ ያለ ሊሰበሰብ የሚችል ምርት ምን ያህል እንደሆነ ለመለየት ጥረት ተደርጓል። ይሄ በአካል ጭምር በመገኘት የማረጋገጥ ስራ ተሰርቷል። ስለዚህ በቂ ምርት መኖሩን አረጋግጠን ያ ምርት ወደ ገበያ ሊመጣ የሚችልበትን መንገድ ተመቻችቷል ማለት ነው። ይሄ ማለት ግን ኤግዚቢሽን ማዕከል በሚካሄድ ግብይት ብቻ የሚያበቃ አይደለም። አብዛኛው አመቱን ሙሉ የገበያ ትስስር የሚፈጥሩበት ይሄ መድረክ። ስለዚህ ከኤግዚቢሽኑ ጎን ለጎን በ29 ኤግዚቢሽኑ ከተከፈተ በኋላ በ30 ደግሞ እዚህ ሆቴል ላይ የትስስር መድረክ ተመቻችቷል። ስለዚህ ኢንዱስትሪዎች ከግብዓት አቅራቢዎች ጋር፣ ሸማቾች ከአምራቾች ህብረት ስራ ማህበራት ጋር፣ አምራቾችም ሸማቾችም ደግሞ ከኢንዱስትሪ ግብዓት አቅራቢዎች ጋር ወይም ከኢንዱስትሪ ምርት አቅራቢዎች ጋር አመቱን ሙሉ ሊቆይ የሚችል የገበያ ትስስር የሚፈጥሩበት የሚፈራረሙበት ሁኔታ ተመቻችቷል ማለት ነው። ከዚህ ውጭ እንግዲህ አሁን በቀጥታ የሚሳተፉ 292 መሰረታዊ ማህበራትና ዩኒየኖች ወደ 59 ኢንዱስትሪዎች በድምሩ ወደ 351 የተረጋገጠ እቅዳችንም እዚሁ አካባቢ ነው የነበረው። ስለዚህ ይህን ያህል ማህበራት እንደሚገኙ አገልግሎት ሰጪዎችም አምራቾችም ሸማቾችም ማለት ነው። ከግሉ ዘርፍም እንደዚሁ ለግብርና ምርትና ምርታማነት ቴክኖሎጂ በማቅረብ ማሽን በማቅረብ አገልግሎት በማቅረብ ሚና ያላቸው ተለይተው ሁሉም ሳይሆን በተመረጠ ሁኔታ እዚህ ኤግዚቢሽን ላይ ይገኛሉ። የፋይናንስ ተቋማት ይገኛሉ። አብዛኛው የግብይት ስራ ዲጂታላይዝድ በሆነ መንገድ እዛው እንዲያልቅ ይህንኑ የሚያመቻቹ የፋይናንስ ተቋማት ይኖራሉ ማለት ነው። እንግዲህ እነዚህን ይሄ ሁሉ ስናደርግ ለግብይትና ለጉብኝትም ለግብይትም ምቹ በሚሆን መንገድ የኤግዚቢሽን ማዕከልና ግቢውን ዲዛይን የማድረግ የመከፋፈል ስራም ተጠናቋል። ለሚዲያና ኮሚኒኬሽን ስራ አጋዥ የሆኑ የህትመትና ሌሎች የቀረጻ ተግባራት ተጠናቀዋል። የሲምፖዚየም ጽሁፎች ያንን ያቀድነውን ዓላማ መሰረት በማድረግ አንዱ ጽሁፍ ዓለም አቀፍ ተሞክሮ የሚቀርብበት ነው። በሌላ ሀገር ዜጋ የሚቀርብ ስለሆነ እሱን ጨምሮ አራቱን ግን አሁን ያለውን ተጨባጭ ሁኔታ አጠቃላይ ህብረት ስራ ማህበራትን ሪፎርም ከማድረግ አንጻር ህብረት ስራ ማህበራት ከፋይናንስ ተደራሽነት ለፋይናንስ ተደራሽነት ያላቸው ሚናን የሚመለከት ወይም እንደገና ሸማች ህብረት ስራ ማህበራት በገበያ ማረጋጋት ውስጥ ያላቸውን ሚና ይህንን ሚና አጠናክሮ ለመጠቀም ደግሞ በቀጣይ መከናወን ስላለባቸው ስራዎች እንዲሁም ሁለገብ የምንላቸው የገበሬዎች ህብረት ስራ ወይም በቀድሞ የገበሬዎች የምንላቸው አሁን ሁለገብ ገበሬዎች ህብረት ስራ ማህበራት ውስጥ አንድ ዩኒየን የራሱን ተሞክሮ ለምርታማነትም ለገበያም እያደረገ ያለውን አበርክቶ
እንዲያሳይ ተሞክሮን የሚያቀርብበት ነው የሚሆነው። ስለዚህ ከሁሉም ዘርፎች የሚቀርቡ ጽሁፎች ይኖራሉ። ጥሩ መግባባት ላይ ይደረሳል ብለን እናስባለን። የተሳታፊዎች ልየታ ተደርጎ ጥሪ ተላልፏል። በመድረኩ ከፍተኛ የስራ ኃላፊዎች፣ የሀገር መሪዎች ይሳተፋሉ ተብሎ ይጠበቃል። በዋነኛነት ዋና ዋና ጉዳዮቹ እነዚህ ናቸው። በቀሩት ጉዳዮች ላይ ከእናንተ በሚነሳ ጥያቄ ላይ ተመስርተን ምላሽ መስጠት እንችላለን። ተጫነ እባላለሁ። የኮሚሽኑ ምክትል ኮሚሽን ነኝ። ፊታችን ዘንድሮ 2017 ከፌዴራል ህብረት ስራ ኮሚሽንና የአዲስ አበባ ህብረት ስራ ኮሚሽን በጋራ የሚያዘጋጁት የባዛር ሲምፖዚየምና ኤግዚቢሽን ዝግጅትና መረጃ ለመስጠት ነው። ዘንድሮ የሚካሄደው የባዛር ኤግዚቢሽንና ሲምፖዚየም በሀገር አቀፍ ደረጃ በ11ኛ ጊዜ በአዲስ አበባ ለ4ኛ ጊዜ የሚካሄድ ነው። ይሄ ከጥር 28 እስከ የካቲት 3 የሚካሄድ ፕሮግራም ነው። በዚህ ፕሮግራም ውስጥ የመጀመሪያው የሲምፖዚየም ይካሄዳል በ28። ከዛ በኋላ ከጥር 29 እስከ የካቲት 3 2017 በኤግዚቢሽን ማዕከል ኤግዚቢሽን ይካሄዳል ማለት ነው። የዘንድሮ መሪ ቃል የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና የሚል መሪ ቃል ነው። የዚህ ባዛር ኤግዚቢሽንና ሲምፖዚየም ዋነኛ ጥቅል ዓላማው በመዲናዋ የሚስተዋሉ የኑሮ ውድነትን ለማቃለል በስፋት በክልል ከሚገኙ አምራች ህብረት ስራ ማህበራት እንዲሁም በከተማ የሚገኙ ሸማች ህብረት ስራ ማህበራት አማካኝነት የግብርናና ኢንዱስትሪ ምርቶች ወደ ኤግዚቢሽን ባዛር ከተማ እንዲቀርብና ነዋሪው መሸመት እንዲችል አጠቃላይ ያለውን የኑሮ ጫና ለመቀነስ የሚያስችል ዋነኛ ዓላማ ነው። ዝርዝር ዓላማዎቹ ስናይ አራት ዝርዝር ዓላማዎች አሉት። አንደኛው አምራችና ሸማች ህብረት ስራ ማህበራት መካከል የሚኖረውን ግንኙነት በማጠናከር ዘላቂ የግብይት ትስስር በመፍጠር አባላትና ህብረተሰቡን ተጠቃሚ ማድረግ ዓላማ ያደረገ ነው አንደኛው ዓላማው። ሁለተኛ የህብረት ስራ ማህበራትን ምርትና አገልግሎት ለተጠቃሚዎች ማስተዋወቅ ነው። ብዙ ምርቶች አሉ በህብረት ስራ ማህበራት፣ እሱን ማስተዋወቅ ነው። ሶስተኛ የልምድ ልውውጥ ማድረግ፣ የህዝብ ግንኙነት ማጠናከር ነው። በዚህ ባዛርና ኤግዚቢሽን ላይ ከሁሉም ክልሎች የተለያየ ምርቶችን ይዘው ማህበራቶች ይሳተፋሉ። በእነዚህ መሀል የልምድ ልውውጥ የህዝብ ለህዝብ ግንኙነትን ከማጠናከርም አንጻር ትልቅ ድርሻ ይኖረዋል ተብሎ ይታሰባል። ሌላኛው የህብረት ስራ ሴክተሩን ገጽታ የመገንባት ስራ ይሰራል ማለት ነው። ህብረት ስራ ማህበራት ያላቸው ሚና፣ በገበያ ውስጥ ያላቸው ሚና፣ በኢኮኖሚ ውስጥ ያላቸው ሚና ከፍተኛ መሆኑን ሁሉም አካል እንዲያውቅ ሊያደርግ የሚችል እነዚህን ዋና ዋና ዓላማዎችን ይዞ የሚካሄድ ነው። በ28 ትልቅ ሲምፖዚየም ነው የሚካሄደው። የተለያዩ አካላት የሚሳተፉበት ወደ 500 ሰው የሚሆን የሚሳተፍበት፣ እዛ ላይ በፌዴራልም በአዲስ አበባ ህብረት ስራ ኮሚሽንም የተለያዩ ጽሁፎች ይቀርባሉ፣ የተለያዩ ፕሮግራሞች ይኖራሉ። ቀጣይ ህብረት ስራ ማህበራትን ሊያጠናክሩ የሚችሉ በርካታ ሀሳቦች፣ ግብዓቶች ይገኙበታል ተብሎ ይታሰባል ማለት ነው። ከዛ ቀጥሎ የ29 እስከ 3 በአዲስ አበባ ኤግዚቢሽን ማዕከል የባዛር የሚካሄድበት ነው። ይሄን ዝግጅት በጋራ ቅድም እንዳልኩት ከአዲስ አበባ ህብረት ስራ ኮሚሽን እና ከፌዴራል ህብረት ስራ ኮሚሽን ነው ዝግጅቱን ያዘጋጀ ነው። ይሄን ዝግጅት ስናዘጋጅ አዲስ አይደለም፣ አምናም አብረን ያዘጋጀ ነው። ከአምናም ደግሞ ትንሽ አዳጊ የሆነ ባዛር ሲምፖዚየም እና ኤግዚቢሽን ማዘጋጀት አለብን ብለን በጋራ ኮሚቴ አዋቅረን ስራዎችን ተከፋፍለን ወደ መጠናቀቅ እየደረሰ ነው ያለው ማለት ነው። ከዚህ አንጻር እንደ አዲስ አበባ ስንወስድ ከ120 በላይ የህብረት ስራ ማህበራት ምርቶቻቸውን ይዘው የሚቀርቡበት ነው የሚሆነው። ባዛሩ ላይ በተለይ ከ120 በላይ ልዩ ልዩ የህብረት ስራ ማህበራት ምርቶቻቸውን በስፋት ይዘው የሚቀርቡበት ነው የሚሆነው። ከ10 በላይ
በአይነታቸው የምርት አይነቶች ይቀርባሉ። እንደ አዲስ አበባ ከ110 በላይ የተለያዩ የምርት አይነቶች በዚህ በባዛር ላይ የሚቀርቡ ይሆናል ማለት ነው። በዚህ በተለይ በባዛሩ ላይ ከ70 ሺህ በላይ ጎብኚዎች ይጎበኙታል፣ ይሸምታሉ ተብሎ ይታሰባል። ከ70 ሺህ በላይ የሚሆኑ ጎብኚዎች ይሄን ባዛር ይጎበኛሉ፣ ይሸምታሉ ተብሎ ይታሰባል። ከ50 ሚሊዮን ብር በላይ ግብይት ይፈጸምበታል ብለን እናስባለን። አጠቃላይ የሚቀርቡ ምርቶችን ከ50 ሚሊዮን ብር በላይ ግብይት በዚህ ባዛር ላይ ይፈጸማል ብለን እናስባለን። አጠቃላይ ከአገልግሎት ባሻገር የሚቀርቡ ምርቶችን እንደ አዲስ አበባ ከ20 ሺህ ኩንታል በላይ ለዚህ ባዛርና ኤግዚቢሽን ለሸማች ይቀርባሉ ማለት ነው። በአዲስ አበባ የሚገኙ የተለያዩ ማህበራት ናቸው እዚህ ላይ የሚሳተፉት። ሸማችን ብንወስድ ወደ 96 የሚሆኑ ሸማች ህብረት ስራ ማህበራት ይሳተፋሉ። የተለያዩ ምርቶችን ይዘው 11 ዩኒየኖች ይሳተፋሉ። ማህበራቸውን ያስተዋውቃሉ፣ ምርታቸውን ለሸማቹ ያቀርባሉ። ከዛ ባሻገር የተለያዩ የእደ ጥበብ ስራዎች ውጤቶች የሚያመርቱ ሸማች ህብረት ስራ ማህበራት አሉን አዲስ አበባ ውስጥ። እነዚህ ወደ ገበያ ምርታቸውን ይዘው ይቀርባሉ። የሸክላ ስራዎች፣ ባህላዊ አልባሳት፣ የተለያዩ የቆዳና የቆዳ ውጤቶች፣ መነጽርና ሌሎች ምርቶች የሚያመርቱ በርካታ የእደ ጥበብ እና የሙያ ማህበራት አሉ። እነዚህ ምርቶቻቸውን ይዘው ያስተዋውቃሉ፣ ለሸማቹ የሚያቀርቡ ነው የሚሆነው። ከዛ ባሻገር ከክልልም ከሁሉም ክልል የተለያዩ የግብርናና ኢንዱስትሪ ምርቶች ይመጣሉ ማለት ነው። እንደ አዲስ አበባ ብቻ ሳይሆን ከክልልም ይመጣሉ። የግብርና ምርቶች የተለያዩ ጤፍ፣ የጥራጥሬ እህሎች፣ ስንዴ፣ አትክልትና ፍራፍሬ፣ ወተትና የወተት ተዋጽኦች የሚቀርቡበት ነው የሚሆነው። የማር ምርቶች፣ ቡና፣ ሌሎችም የቅመማ ቅመም ምርቶች በስፋት በዚህ በባዛርና ኤግዚቢሽን ላይ የሚቀርቡ ነው የሚሆነው። ከዚህ ባሻገርም የከተማ ግብርና የሌማት ትሩፋት ምርቶች በተለይ ከእንስሳትና እንስሳት ተዋጽኦ የሆኑ እንቁላልና ሌሎች የእንስሳት ተዋጽኦ በህብረት ስራ ማህበራት የተሰሩ እንደ አዲስ አበባ የሚቀርቡ ይሆናል ማለት ነው። ከክልሎችም ከዚህ አንጻር የሚመጡ ይኖራሉ። በዚህ ዝግጅት ላይ ከዚህም ባሻገር ባዛር ቦታ ላይ ሰው እየተዝናና አካባቢውንም እያየ ምግብም ይቀርባሉ። የግብርና ምርትና ኢንዱስትሪ ምርት ብቻ ሳይሆን ምግቦችም ይቀርባሉ። ሰው እዛም እየበላ እየጠጣም እንዲጎበኝ እንዲሸምት ምቹ ሁኔታዎች ተፈጥረዋል ማለት ነው። እንደ አዲስ አበባ ከ8 በላይ ምግብ አቅራቢ ሸማች ህብረት ስራ ማህበራት እዛ ላይ ይሳተፋሉ። ምግብ ይዘው መጠጦችን ይዘው መስተንግዶ ይሰጣሉ ማለት ነው። በአጠቃላይ ለ5 ቀን በሚቆየው የኤግዚቢሽን ባዛር ላይ ከ120 በላይ ቅድም እንዳልኩት ማህበራት ምርቶቻቸውን ይዘው ለገበያ ይቀርባሉ። ቅድም ያነሷቸው ምርቶች በስፋት የሚቀርቡበት ነው የሚሆነው። በመሆኑም በዚህ አሁን እንግዲህ አጠቃላይ ዝግጅቱን ወደ ማጠናቀቅ ነው እየሄድን ያለነው። በተከፋፈልነው መሰረት ፌዴራል የራሱን ስራ፣ እኛም ደግሞ እንደ አዲስ አበባ ህብረት ስራ ኮሚሽን የራሳችንን ስራ ሰርተን በየተወሰነ ቀን እየገመገም ከአምናው ትንሽ አዳጊ የሆነ ከምርት አቅርቦትም አንጻር አጠቃላይ ከተሳታፊው ከአምናው የተሻለ ምርት እንዲቀርብ ጥረቶች እየተደረጉ ነው ያሉት። ይሄ ጥረት እስካሁን ባለው ሂደት በጣም የተሳካ ነው። ይሄን አውቆ የከተማው ህዝብ ነዋሪ በተገለጸው ቦታና ቀን በመገኘት የሚቀርቡ ምርቶችን፣ አገልግሎቶችን በመጎብኘት እንዲሸምት እንደ አዲስ አበባ ከተማ ህብረት ስራ ኮሚሽን ጥሪያችንን እናስተላልፋለን። አመሰግናለሁ።